አንድ ትንሽ ሕፃን ልጅ ከድሃ ቤት ተነስቶ በዓለም ላይ ከሚታወቁ ተጫዋቾች አንዱ መሆን ይችላል? በተሰጥኦ ብቻ ወይስ በማያቋርጥ ትጋት? ዛሬ የምንመለከተው የክርስቲያኖ ሮናልዶ እውነተኛ ታሪክ ነው። ማዴራ ደሴት ከትንሽ ቤት የጀመረው ሕይወት በ12 ዓመቱ ቤተሰቡን ትቶ የተጓዘበት አስቸጋሪ ጉዞ፣ የልብ ችግርን ያሸነፈበት ጊዜ፣ በማንቸስተር ዩናይትድ የተጀመረው የኮከብነት ጉዞ፣ በሪያል ማድሪድ የሰበራቸው መዝገቦች፣ ከሊዮኔል ሜሲ ጋር ያለው ታሪካዊ ፉክክር፣ ለፖርቹጋል ያመጣው ታሪካዊ ዋንጫ እና ዓለምን ያስደነቀው የስኬት ጉዞ ሁሉ በዚህ ዶክመንተሪ ውስጥ ይገኛሉ። ይህ ቪዲዮ ስለ ጎሎች፣ ሽልማቶች ብቻ አይደለም። ስለ ትጋት፣ ስለ ቁርጠኝነት፣ ስለ እምነት እና ስለ ህልምን እውን ማድረግ ነው። ከመጀመራችን በፊት ይህንን አይነት ጥራት ያለው የእግር ኳስ ዶክመንተሪ የምትወዱ ከሆነ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ያድርጉ እና የማንቂያ ደውሏን ያብሩ። አሁን የክርስቲያኖ ሮናልዶን አስደናቂ የህይወት ጉዞ አብረን እንጀምር። የልጅነት ህይወት እና የመጀመሪያ ህልም። ዛሬ በዓለም ላይ CR7 የሚለውን ስም የማያውቅ የእግር ኳስ አፍቃሪ ማግኘት ከባድ ነው። ክርስቲያኖ ሮናልዶ በመቶዎች ጎሎች፣ በብዙ ዋንጫዎች እና በማይረሱ ታሪኮች የራሱን ስም በእግር ኳስ ታሪክ ላይ አስፍሯል። ነገር ግን ዛሬ የምናየው ኮከብ ከምቾት ውስጥ አልተፈጠረም። ከድህነት፣ ከመስዋዕትነት፣ ከእንባ እና ከማያቋርጥ ትጋት በኋላ ነው ወደዚህ የደረሰው። እንደ አውሮፓውያን አቆጣጠር በ1985 የካቲት 5 ቀን በፖርቹጋል ማዴራ ደሴት ፉንቻል ከተማ ተወለደ። ቤተሰቡ በገንዘብ ረገድ አስቸጋሪ ህይወት ይኖር ነበር። አባቱ ሆሴ ዲኒስ ቬሮ በአካባቢው ክለብ ውስጥ የመሳሪያ ተንከባካቢ ሲሆን፣ እናቱ ማሪያ ዶሎሬስ ግን ቤቶችን በማጽዳትና በምግብ ዝግጅት ቤተሰቧን ትረዳ ነበር። ሀብት ባይኖራቸውም ልጆቻቸውን የተሻለ ህይወት እንዲኖራቸው በትጋት ይሰሩ ነበር። ክርስቲያኖ በልጅነቱ ኳስን በማየት ሳይሆን በመጫወት ይኖር ነበር። ትምህርት ቤት ከጨረሰ በኋላ ወደ ሜዳ ይሮጥ ነበር። ጓደኞቹ ሲደክማቸው ወደ ቤት ይመለሱ ነበር። እሱ ግን አሁንም ኳስ ይጫወት ነበር። ከማሸነፍ በታች ሌላ ነገር አያስብም ነበር። በ8 ዓመቱ የአንዶሪንሃ ክለብ መጫወት ጀመረ። በዚያ ያሳየው ፍጥነት፣ የኳስ ቁጥጥርና የጎል ማስቆጠር ችሎታ ሁሉንም አስደነቀ። ከዚያም ወደ ናሲዮናል ክለብ ተዛወረ። እዚያም ብዙ ጊዜ ከእድሜው በላይ ከሆኑ ተጫዋቾች ጋር እየተወዳደረ ብቃቱን አሳየ። በ12 ዓመቱ የህይወቱን ትልቁን ውሳኔ ወሰነ። ወደ ሊዝበን ተጉዞ የስፖርቲንግ ሊዝበንን አካዳሚ ተቀላቀለ። ይህ ማለት ቤተሰቡን፣ ጓደኞቹንና የተለመደውን ህይወት ትቶ ብቻውን መኖር ማለት ነበር። ብዙ ጊዜ እናቱን እየደወለ በናፍቆት ያስለቅስ ነበር። ነገር ግን አንድ ቀን ምርጥ ተጫዋች እሆናለሁ የሚለውን እምነት ፈጽሞ አልተወውም። በአካዳሚው ውስጥ 2 ተጫዋቾች ጥሩ ነበሩ። ነገር ግን ሮናልዶ ከሁሉም የተለየው በትጋቱ ነበር። ስልጠና ከተጠናቀቀ በኋላ ሌሎች ወደ ማረፊያቸው ሲሄዱ፣ እሱ ግን ተጨማሪ ሩጫ፣ ተጨማሪ የቅጣት ምትና ተጨማሪ የጎል ሙከራ ያደርግ ነበር። እሱ ተሰጥኦን ብቻ ሳይሆን በጠንካራ ስራ የሚያምን ተጫዋች ነበር። ነገር ግን ሌላ ከባድ ፈተና ተከሰተ። 15 ዓመቱ የልብ ምቱ ከመደበኛው በላይ እንደሚመታ ተገኘ። ይህ የእግር ኳስ ህይወቱን ሊያቆም ይችል ነበር። በፍጥነት ቀዶ ሕክምና ተደረገለት። ከጥቂት ቀናት በኋላም ወደ ስልጠና ተመለሰ። ይህ አጋጣሚ ሮናልዶ ምንም እንቅፋት ህልሙን ሊያስቆመው እንደማይችል ያመነበት ጊዜ ሆነ። በዚህ ወቅት አንድ ሰው ሮናልዶን ተመልክቶ አንድ ቀን የዓለም ምርጥ ተጫዋች ትሆናለህ ብሎ ቢነግረው ምናልባት ብዙዎች አልተቀበሉት ነበር። ነገር ግን እሱ ራሱ በዚያ ጊዜ እንኳን ያንን አምኖ ነበር። ይህም
በቀጣዮቹ ዓመታት የእግር ኳስ ታሪክን የሚቀይር ጉዞ መጀመሪያ ነበር። ወደ ማንቸስተር ዩናይትድ ያደረገው ጉዞ በ2003 የበጋ ወራት ለክርስቲያኖ ሮናልዶ የህይወቱን አቅጣጫ የቀየሩት ወራት ነበሩ። በዚያን ጊዜ ስፖርቲንግ ከእንግሊዙ ግዙፍ ክለብ ማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረገ። ያ ጨዋታ ለብዙ ሰዎች የተለመደ ነበር፣ ነገር ግን ለ18 ዓመቱ ሮናልዶ የህይወቱ ትልቁ ዕድል ነበር። ጨዋታው ሲጀምር ሮናልዶ ፍጥነቱ፣ ድሪብሉ እና የአንድ ለአንድ ችሎታውን ማሳየት ጀመረ። የማንቸስተር ዩናይትድ ተከላካዮች እሱን ለማስቆም በጣም ተቸገሩ። ከጨዋታው በኋላ የዩናይትድ ተጫዋቾች ለአሰልጣኝ ሰር አሌክስ ፈርጉሰን ይህንን ልጅ መግዛት አለብን ብለው እንደጠየቁ ይነገራል። በዚያን ቀን ሮናልዶ ወደ እንግሊዝ የሚወስደውን በር ከፈተ። በ2003 ሮናልዶ በይፋ ማንቸስተር ዩናይትድን ተቀላቀለ። ብዙ ደጋፊዎች በሱ ላይ ከፍተኛ ተስፋ ቢያደርጉም እንግሊዝ ሊግ መጫወት ቀላል አልነበረም። ፍጥነት፣ አካላዊ ጥንካሬና ውድድሩ በጣም ከባድ ነበሩ። ሮናልዶ በመጀመሪያ ዓመቱ ብዙ ጊዜ ኳስን ከመጠን በላይ ይዞ በመጫወቱ ይተች ነበር። አንዳንድ ሰዎች ተሰጥኦ አለው ግን ውጤታማ አይደለም ይሉ ነበር። ሮናልዶ ግን ትችቱን እንደ መነሳሻ ተጠቀመበት። በየቀኑ ተጨማሪ ስልጠና ይሰራ ጀመር። የቅጣት ምቶችን፣ የራስ ምቶችን እና የፍጥነት ልምምዶችን ያለማቋረጥ ይደጋግም ነበር። በዚህ ጉዞ ውስጥ ትልቁ ሚና የተጫወቱት ሰር አሌክስ ፈርጉሰን ነበሩ። ፈርጉሰን ሮናልዶን እንደ ተጫዋች ብቻ ሳይሆን እንደ ልጁ ይመለከተው ነበር። ምክር ይሰጠው ነበር፣ ስህተቱን ያርመው ነበር፣ በስኬቱም ያበረታታው ነበር። ሮናልዶም ከጊዜ በኋላ ለእኔ እንደ ሁለተኛ አባት ሰር አሌክስ ፈርጉሰን ነው ብሎ ተናግሯል። ከዓመት ወደ ዓመት ሮናልዶ እየተቀየረ መጣ። ቀድሞ በድሪብል ብቻ ይታወቅ የነበረው ተጫዋች አሁን ጎሎችን ያስቆጥር ጀመር። ለቡድኑም ውጤት የሚያመጣ ኮከብ ሆነ። ኃይለኛ ምቶቹ፣ ትክክለኛ አቋቋሙ እና የአየር ኳስ ችሎታው በዓለም ላይ ከሚያስፈሩ አጥቂዎች መካከል አንዱ አደረጉት። በ2007-2008 የውድድር ዘመን ልዩ ነበር። ሮናልዶ በሁሉም ውድድሮች በርካታ ጎሎችን አስቆጠረ። ማንቸስተር ዩናይትድም ወደ ፕሪሚየር ሊግ ዋንጫ እና የዩኤፋ ቻምፒዮንስ ሊግ ዋንጫ መራው። በሞስኮ በተካሄደው የቻምፒዮንስ ሊግ ፍጻሜ ላይ ጎል አስቆጠረ። ምንም እንኳን የመለያ ምቱን ቢያመክንም ቡድኑ በመጨረሻ ዋንጫ አነሳ። በዚያን ዓመት የዓለም ምርጥ ተጫዋች የተባለውን ባለንዶር አሸነፈ። ከማዴራ ደሴት ከትንሿ ቤት የተነሳው ልጅ አሁን በዓለም ላይ ቁጥር 1 ተጫዋች ሆኖ ተመረጠ። ይህ ጊዜ የጉዞ መጨረሻ አልነበረም። የበለጠ ታላቅ ምዕራፍ ገና ሊጀምር ነበረ። በዚያን ጊዜ የስፔኑ ግዙፍ ክለብ ሪያል ማድሪድ የሮናልዶን ፊርማ ለማግኘት በጣም ፈለገ። ሮናልዶም ከልጅነቱ ጀምሮ ሪያል ማድሪድን ለመጫወት ህልም ነበረው። ይህ ህልም በቅርቡ እውን ሊሆን ነበር እና የእግር ኳስ ታሪክ ከታላላቅ ዘመኖቹ አንዱ ሊጀምር ነበር። የሪያል ማድሪድ ወርቃማው ዘመን እንደ አውሮፓውያን አቆጣጠር በ2009 የእግር ኳስ ዓለምን ያስደነገጠ ዜና ተሰማ። ክርስቲያኖ ሮናልዶ ከማንቸስተር ዩናይትድ ወደ ሪያል ማድሪድ ተዘዋወረ። በዚያን ጊዜ ይህ ዝውውር በዓለም የእግር ኳስ ታሪክ ከፍተኛ የዝውውር ዋጋን ካስከፈሉ ስምምነቶች አንዱ ነበር። በሳንቲያጎ በርናባው ስቴዲየም ከ80,000 በላይ ደጋፊዎች ፊት ሲቀርብ የተፈጠረው ድባብ የማይረሳ ነበር። ሮናልዶ ወደ ሪያል ማድሪድ የመጣው ዋንጫዎችን ለማሸነፍና ታሪክ ለመጻፍ ነበር። በመጀመሪያ የውድድር ዘመኑ ጀምሮ ጎሎችን በተከታታይ ማስቆጠር ጀመረ። በፍጥነቱ፣ በኃይለኛ ምቶቹና በአየር ላይ በሚያስደንቅ ብቃቱ ተከላካዮችን ማስቸገር ጀመረ። በዚያን ዘመን በስፔን የእግር ኳስ ትልቁ ትኩረት በሪያል ማድሪድ እና በባርሴሎና መካከል ያለው ፉክክር ነበረ። በአንድ በኩል ክርስቲያኖ ሮናልዶ፣ በሌላ በኩል ሊዮኔል ሜሲ።
ሁለቱም በየሳምንቱ ጎሎችን ያስቆጥሩ ነበር፣ ሪከርዶችንም ይሰብሩ ነበር። ይህ ፉክክር የእግር ኳስ ታሪክ ከታላላቅ ዘመኖቹ አንዱ ሆኖ ይታወሳል። ሮናልዶ በየዓመቱ የተሻለ ተጫዋች እየሆነ መጣ። ከርቀት የሚመታቸው ኃይለኛ ምቶች፣ ትክክለኛ የቅጣት ምቶች፣ በአየር ላይ ያለው ድንቅ ዝላይና በሁለቱም እግሮቹ ጎል የማስቆጠር ችሎታ የተሟላ አጥቂ ያደረጉት። በአንድ ጨዋታ ጎል ማስቆጠር ካልቻለ በሚቀጥለው ጨዋታ 2 ወይም 3 ጎሎችን ያስቆጠር ነበረ። በ2014 ከረጅም ዓመታት ጥረት በኋላ ሪያል ማድሪድ 10ኛውን የዩኤፋ ቻምፒዮንስ ሊግ ዋንጫ አሸነፈ። ይህ ላ ዴሲማል በመባል የሚታወቀው ዋንጫ ለክለቡ ታሪካዊ ነበር። ሮናልዶ በዚያን ዘመን የቻምፒዮንስ ሊግ ከፍተኛ ጎል አስቆጣሪ ሆኖ አጠናቀቀ። ከ2016 እስከ 2018 ድረስ ሪያል ማድሪድ 3 ተከታታይ የዩኤፋ ቻምፒዮንስ ሊግ ዋንጫዎችን አነሳ። ይህ በዘመናዊ እግር ኳስ እጅግ ከባድ ስኬት ነበር። በእነዚህ ዘመናት ሮናልዶ በተለይም በጥሎ ማለፍ ጨዋታዎች ወሳኝ ጎሎችን በማስቆጠር የትልልቅ ጨዋታዎች ተጫዋች የሚል ስም አተረፈ። በዚያን ዘመን የሪያል ማድሪድ ታሪክ ከፍተኛ ጎል አስቆጣሪ ሆነ። በተጫወታቸው ጨዋታዎች ብዛት እጅግ ከፍተኛ የሆነ የጎል ቁጥር በማስመዝገብ በክለቡ ታሪክ የማይረሳ ቦታ ያዘ። ብዙ ሰዎች ለዚህ መዝገብ መድረስ የማይቻል ይመስል ነበር ብለው ያምናሉ። በግል ደረጃም በዚህ ዘመን በርካታ የባለንዶር ሽልማቶችን አሸነፈ። በየዓመቱ ከሜሲ ጋር የነበረው ፉክክር የዓለም እግር ኳስን ዋና መነጋገሪያ አድርጎት ነበር። የሁለቱ ተጫዋቾች የተለያዩ የአጨዋወት ስልቶች ቢኖራቸውም እርስ በርሳቸው የተሻለ ለመሆን የሚያደርጉት ፉክክር የእግር ኳስ ደረጃውን ከፍ አድርጎታል። ከ9 ዓመታት በኋላ ሮናልዶ በሪያል ማድሪድ ያሳካውን ነገር በብዙ ተጫዋቾች ሕይወት ውስጥ የማይደገም ስኬት ነበር። ነገር ግን እሱ አዲስ ፈተና ፈለገ። በ2018 ሁሉንም በማስደነቅ ወደ ጣሊያኑ ግዙፍ ክለብ ጁቬንቱስ ለመዛወር ወሰነ። ብዙ ሰዎች ለምን ብለው ጠየቁ። ነገር ግን ሮናልዶ ራሱን በሌላ ሊግ ውስጥ ማረጋገጥ እንደሚፈልግ አሳየ። ብዙ ሰዎች ክርስቲያኖ ሮናልዶ በክለብ ደረጃ ባሳካቸው ስኬቶች ያውቁታል። ነገር ግን ለሱ ከሁሉም የሚበልጠው ሀገሩን ወክሎ ዋንጫ ማንሳት ነበር። በብዙ ውድድሮች ከፖርቹጋል ጋር ቢሞክርም የመጨረሻውን እርምጃ መውሰድ ቻለም ነበር። በ2004 የአውሮፓ ዋንጫ ፍጻሜ በግሪክ ሲሸነፉ በሜዳ ላይ በእንባ ተሞልቶ ነበር። ያ ሽንፈት ግን ህልሙን አላጠፋውም። ከ12 ዓመታት በኋላ በ2016 የዓለም ዋንጫ ላይ ፖርቹጋል ወደ ፍጻሜ ደረሰች። በፈረንሳይ በተካሄደው የፍጻሜ ጨዋታ መጀመሪያ ላይ ሮናልዶ በጉልበት ጉዳት ከሜዳ ወጣ። ብዙዎች የፖርቹጋል እድል አብቅቷል ብለው አሰቡ። ነገር ግን ሮናልዶ ከዳር ሆኖ እንደ ሁለተኛ አሰልጣኝ ቡድኑን ሲያበረታታ ታየ። በመጨረሻም ፖርቹጋል 1-0 አሸንፋ በታሪኳ የመጀመሪያውን የአውሮፓ ዋንጫ አነሳች። ሮናልዶም በደስታ የፈሰሰው እንባ ከህይወቱ የማይረሱ ሁኔታዎች አንዱ ሆነ። ከሪያል ማድሪድ ጋር ሁሉንም ካሳካ በኋላ በ2018 ወደ ጣሊያኑ ግዙፍ ክለብ ጁቬንቱስ ተዛወረ። ብዙዎች 33 ዓመት የሆነ ተጫዋች በአዲስ ሊግ ማሳካቱን ተጠራጠሩ። ነገር ግን ሮናልዶ በመጀመሪያ ዓመቱ ጀምሮ ጎሎችን በተከታታይ ማስቆጠር ጀመረ። የሴሪያ ዋንጫንም ከጁቬንቱስ ጋር አሸነፈ። በእንግሊዝ፣ በስፔን እና በጣሊያን ራሱን በማረጋገጥ በተለያዩ ሊጎች ላይ ማሳካት እንደሚችል አሳየ። በ2021 ሌላ ታላቅ ዜና ተሰማ። ክርስቲያኖ ሮናልዶ ወደ ማንቸስተር ዩናይትድ ተመለሰ።
የዩናይትድ ደጋፊዎች በታላቅ ደስታ ተቀበሉት። በመጀመሪያ ጨዋታውም 2 ጎሎችን በማስቆጠር አሁንም የዓለም ምርጥ አጥቂዎች መካከል አንዱ እንደሆነ አሳየ። ነገር ግን ክለቡ በውጤት ረገድ ችግሮች አጋጠሙት። በመጨረሻም ሮናልዶ ክለቡን ለቀቀ። ከዚያ በኋላ አዲስ ታሪክ ለመጻፍ ወደ ሳውዲ አረቢያው ክለብ አልናስር ተዛወረ። ብዙ ሰዎች ይህ የሙያውን መጨረሻ ነው ብለው ቢያስቡም ሮናልዶ አሁንም ጎሎችን ማስቆጠሩን ቀጠለ። ከሜዳ ውጪም የሳውዲን ፕሮ ሊግ በዓለም አቀፍ ደረጃ የበለጠ ትኩረት እንዲያገኝ አስተዋጽኦ አደረገ። ከጎሎቹና ከዋንጫዎቹ በላይ ሮናልዶን የሚለየው የስራ ስነ ምግባሩ ነው። በየቀኑ የሚያደርገው ጠንካራ ስልጠና፣ ለምግብ የሚሰጠው ትኩረት፣ በቂ እንቅልፍና ሰውነቱን በከፍተኛ ደረጃ መጠበቁ እስከ 40 ዓመት ዕድሜው ድረስ በከፍተኛ ደረጃ እንዲወዳደር አስችሎታል። ዛሬ ክርስቲያኖ ሮናልዶ በመቶዎች ጎሎች፣ በበርካታ ዋንጫዎች፣ በብዙ የግል ሽልማቶችና በማይቆጠሩ ሪከርዶች የእግር ኳስ ታሪክ ላይ የማይጠፋ አሻራ አስቀምጧል። ከድሃ ቤተሰብ ተነስቶ በዓለም ላይ በጣም ዝነኛ ከሆኑ ኳስ ተጫዋቾች አንዱ መሆኑ ለሚሊዮኖች ወጣቶች ትልቅ መነሳሳት ሆኗል። ሮናልዶ አንድ ጊዜ እንዲህ ብሎ ተናግሯል፣ ተሰጥኦ ብቻ አያሸንፍም፣ በየቀኑ የምትሰራው ጠንካራ ስራ ነው ወደ ስኬት የሚያደርስ። ይህ ሀሳብ የህይወቱን ታሪክ በአጭሩ የሚገልጽ ነው። ለዚህ ነው ክርስቲያኖ ሮናልዶ ከትልልቅ የእግር ኳስ ተጫዋቾች አንዱ ብቻ ሳይሆን የትጋትና የቁርጠኝነት ምልክት ተደርጎ የሚታወሰው። የክርስቲያኖ ሮናልዶ ታሪክ አንድ ነገር በግልጽ ያሳያል። ታላቅ ስኬት በአንድ ሌሊት አይመጣም። ከድህነት ጀምሮ እስከ ዓለም አቀፍ ዝና ድረስ ያደረገው ጉዞ በትጋት በትዕግስትና በማያቋርጥ ጥረት የተገነባ ነው። እርስዎ ሮናልዶን ከእግር ኳስ ታሪክ ምርጥ ተጫዋች መካከል አንዱ ነው ብለው ያስባሉ ወይስ ሌላ ተጫዋች ይመርጣሉ? አስተያየታቸውን ከታች ባለው በኮሜንት ሴክሽን ያካፍሉን። ይህ ቪዲዮ ከወደዳችሁት ላይክ ማድረግ አትርሱ። በተጨማሪም ጥራት ያላቸውን የእግር ኳስ ታሪኮች፣ ዶክመንተሪዎችና አስገራሚ እውነታዎች ቻናሉን ሰብስክራይብ ያድርጉ። እስከምንገናኝ ድረስ ሰላም ይሁኑ። ህልማችሁን አትተው። በየቀኑ ለመሻሻል ጥረት አድርጉ። ስለተመለከታችሁን ከልብ እናመሰግናለን። ሰላም።